የሰውነት ክብደትሽ ኖርማል ሆኖ ወይም ፊዚካሊ ስትታይ በጣም ቀጭን ሴት ሆነሽ ነገር ግን በሆድሽ የታችኛው ክፍል አካባቢ ተከማችቶ የሚገኝ ስብ ወይም ደግሞ ቤሊ ፋት ካለሽ በስኳር ህመም ወይም ታይፕ 2 ዲኤም የመያዝ እድልሽ በ5 እጥፍ ይጨምራል። በልብ ህመም የመያዝ እድልሽ ደግሞ በ2 እጥፍ ይጨምራል። ከዚህ በተጨማሪ ደግሞ እንደ PCOS ላሉ ለሆርሞን መዛባትና መውለድ ላለመቻል የሚያጋልጡ ህመሞች የመጋለጥ እድልሽም በከፍተኛ ሁኔታ ይጨምራል። በጣም አስከፊው ነገር ደግሞ ይህንን ስብ በእጅሽ ቆንጥጠሽ ልትይዙ የምትችዩ አይነት ስብ አይደለም። ይህ ስብ ቪዘራል ፋት ወይም የውስጥ አካል ስብ ተብሎ ይጠራል። ይህ ስብ በአካልሽ ውስጥ ማለትም በጉበትሽ፣ በጠፊያሽ፣ በአንጀትሽ፣ በልብሽ፣ በኦቫሪሽ፣ በማህፀንሽ ዙሪያ ተጠምጥሞ ይገኛል እና ይህ ስብ ዝም ብሎ አይቀመጥም። የደም ስኳርሽን፣ ሆርሞንሽን፣ አእምሮሽን የሚረብሹ መርዛማ ኬሚካሎችን ይለቃል። ለዚህ ነው ብዙ ሴቶች ምግብ ቀንሻለሁ፣ ኤክሰርሳይዝ እያደረግኩ ነው፣ የምችለውን ነገር ሁሉ እያደረግኩ ነው፣ ነገር ግን አሁንም ሰውነቴ ከኔ ጋር እየተጣላ ነው የሚሉት። በዚህ ቪዲዮ ቪዘራል ፋት በትክክል ምን እንደሆነ፣ በሴቶች ላይ በተለየ መልኩ ለምን እንደሚከማችና ከሰውነትሽ ባዮሎጂ ጋር በሚስማማ መልኩ እንዴት ይህንን ስብ ልታስወግጁ እንደምትችይ እንመለከታለን። በመጀመሪያ ግራ መጋባቱን እናጥፋ። ቤሊ ፋት ወይም ደግሞ በሆድሽ የታችኛው ክፍል አካባቢ የሚገኘው ስብ ሁለት አይነት ነው። አንደኛው ሰብኩታኒየስ ፋት። ይህ ስብ በሆድሽ ቆዳ ስር የሚገኝ ለስላሳና በቀላሉ በጣቶችሽ ቆንጥጠሽ ልትይዙ የምትችው አይነት ስብ ነው። ሁለተኛው ግን ቪዘራል ፋት ይባላል። ይህ በጣም አደገኛው ስብ ነው። ይህ ስብ በአካልሽ ውስጥ ጠልቆ የሚገኝ ስብ ሲሆን ማለትም በጉበትሽ፣ በአንጀትሽ፣ በልብሽ፣ በማህፀንሽ እንዲሁም ደግሞ በኦቫሪሽ ወይም ደግሞ እንቁላል ማከማቻ ክፍልሽ ዙሪያ የሚገኝ የስብ አይነት ነው እና ቅድም እንዳልኩት ይህ ስብ ዝም ብሎ አይቀመጥም። ሜታቦሊካሊ አክቲቭ ነው። ይህ ማለት የተለያዩ አደገኛ ኬሚካሎችን በማምረት ከሰውነትሽ ጋር ይነጋገራል ማለት ነው። ይህ ስብ ሳይቶካይን የተባሉ ኢንፍላማቶሪ ወይም የሰውነት መቆጣትን የሚቀሰቅሱ አደገኛ ኬሚካሎችን ይለቃል። እነዚህ ኬሚካሎች ደግሞ በኢንሱሊን ስራ ላይ፣ የኢስትሮጅን which is ለሴት ልጅ ዋነኛ የሆነው ሆርሞን ሚዛን ላይ፣ በኮርቲሶል ሆርሞን ቁጥጥር እንዲሁም አእምሯችን ውስጥ የሚገኘውን የምግብ ፍላጎታችንን የሚቆጣጠረው አካል ላይ ጣልቃ ይገባሉ። ለዚህ ነው ይህ ስብ ለስኳር በሽታ፣ ከልብ ህመም፣ ከPCOS፣ ከኢንፈርቲሊቲ ወይም ለመውለድ መቸገር፣ ከድካምና አልፎ ተርፎም ከዲፕሬሽን ጋር ጥብቅ ግንኙነት ያለው። ይህንን ሀሳብ ብዙ የስፖርት አሰልጣኞች ወይም ደግሞ አማካሪዎች የማይረዱት ሀሳብ ነው። የሴት ልጅ ሰውነት ለወር አበባ ዑደት፣ ለሆርሞን ዑደት፣ ለእርግዝና እንዲሁም ደግሞ ለጭንቀት በጣም ተጋላጭ እንዲሆን ተደርጎ የተፈጠረ ነው። ለረጅም ጊዜ ምግብ ባለመብላት፣ ከባድ የሆነ የአካል ብቃት እንቅስቃሴ ስታደርጊ ወይም ደግሞ በጭንቀት ጊዜ ሰውነትሽ አደጋ ላይ ነኝ ብሎ በማሰብ ወደ ሰርቫይቫል ሞድ ይገባል። ይህ ሁኔታ ደግሞ ወደ ስቶሬጅ ወይም ወደ ማከማቸት ሁኔታ ይመራዋል እና በዋናነት ይህ የማከማቸት ሁኔታ የት የሚካሄድ ይመስልሻል? ሆድሽ ውስጥ ነው በዋነኛነት የሚካሄደው። ስለዚህ አንዲት ሴት ሁሉንም ነገር በትክክል እየሰራው ነው ግን ምንም ለውጥ የለኝም ስትለኝ እኔ አምናታለሁ። አሁን ደግሞ አንድ የተሳሳተ አመለካከትን እንሞግት። ዝም ብለሽ ምግብ ቀንሺ። ለረጅም ጊዜ ካሎሪ ስትቀንሺ ኮርቲሶል የተባለ የጭንቀት ሆርሞን በሰውነትሽ ውስጥ ይጨምራል። ኮርቲሶል ደግሞ ለሰውነትሽ አሁን ላይ በጣም ከፍተኛ የሆነ አደጋ ላይ ነን፣ ስለዚህ ያለንን ስብ ቆጥበን መያዝ አለብን የሚል መልእክትን ያስተላልፋል።
ለዚህ ነው ክብደት የማትቀንሹና የሆድ ስብሽም የማይጠፋው። እናም ለዚህ ነው ለረጅም ጊዜ መጾም፣ ቁርስ መዝለል እና ከፍተኛ የሆነ የአካል ብቃት እንቅስቃሴ ማድረግ ውጤቱ የተገላቢጦሽ የሚሆነው። ስለዚህ ምን እናደርግ? አንደኛ አመጋገብ የውስጥ አካላት ስብን ወይም ቪዘራል ፋትን የሚቀንስ የምግብ ስርዓት። ምክንያቱም በየቀኑ የምትመገቢው ነገር ለሰውነትሽ ደህና ነን ማከማቸት አቁም የሚል መልእክት ያስተላልፋሉ፣ ወይም ደግሞ የሆነ ችግር አለ ሁሉንም ነገር አጥብቀን እንያዝ ይለዋል። አንደኛ ቀለም የበዛባቸው አትክልቶችና ፍራፍሬዎች። ለቪዘራል ፋት ልታደርጊ ከምትችያቸው ትልልቅ ነገሮች አንዱ ባለቀለም አትክልቶችን መመገብ ነው። ይህ አመጋገብ ክብደትን ለመቀነስ ብቻ ሳይሆን በሰውነትሽ ውስጥ ያለውን መቆጣት ወይም ኢንፍላሜሽን ለመቆጣጠር ነው። የካሮት ብርቱካናማ ቀለም፣ የቲማቲም ቀይ ቀለም፣ የቆስጣ ጥቁር አረንጓዴ ቀለም ካሮቲኖይድ ከሚባሉ ውህዶች የሚመጡ ናቸው። እነዚህ ኬሚካሎች ደግሞ ኃይለኛ አንቲ ኦክሲዳንት ወይም የሰውነት መቆጣትን የሚቆጣጠሩ ኬሚካሎች ናቸው። ይህ ታዲያ ለምን አስፈለገ? ምክንያቱም ቪዘራል ፋት የሚፋፋውና የሚጨምረው ኢንፍሌምድ በሆነና በተጨነቀ ሰውነት ውስጥ ነው። በእነዚህ ቀለማማ አትክልቶችና ፍራፍሬዎች ውስጥ ያለው ካሮቲኖይድ ያንን የውስጥ ጭንቀት ያረጋጋል። ስለዚህ ቀለም የበዛባቸውን ምግብ ተመገቢ ስልሽ ዝም ብዬ አይደለም፣ በሴሎችሽ ደረጃ ወርደሽ የሰውነትሽን ጠባይ ስለመቀየር እያወራሁ ነው። ሆል ፉድ ወይም ሙሉ ምግቦች። የውስጥ አካላት ስብ የሚፋፋው ሰውነትሽ ውስጥ ግርግርና ውዝግብ ሲኖር ነው። በጣም የተቀነባበሩ ወይም አልትራ ፕሮሰስድ ምግቦች የደም ስኳርን በፍጥነት ይሰቅላሉ፣ መልሰው ደግሞ በፍጥነት ያወርዳሉ። ይህ ውዝግብ ለሰውነትሽ የኃይል ምንጫችን አስተማማኝ አይደለም፣ ስለዚህ ስብ አከማች የሚል መመሪያን ይሰጣሉ። ሙሉ ምግቦች ግን በቀስታ ስለሚፈጩ ይህም የሰውነት መልእክት የተረጋጋ ያደርገዋል። በቂ ፕሮቲን መመገብ። ለሴቶች ፕሮቲን መመገብ አማራጭ የለውም። ምክንያቱም ፕሮቲን የደም ስኳርን ያረጋጋል፣ ጡንቻን ይጠብቃል፣ እንዲሁም የረሃብ ሆርሞንን ይቀንሳል። ፕሮቲን ሲቀንስ ሰውነትሽ በከፍተኛ የረሃብ ስሜት፣ በድካምና በኮርቲሶል መጨመር ምላሹን ይሰጣል። ቅድም እንዳየነው ኮርቲሶል ደግሞ የውስጥ አካላትን ስብ በጣም ይወዳል። የተመጣጠነ ምግብ ማለት ፍጹም መሆን ማለት አይደለም። የተመጣጠነ ምግብ እነዚህን ምግቦች ይይዛል። የፕሮቲን ምንጭ ከአትክልት ወይም ከጥራጥሬ የሚገኝ ፋይበር እና ጤናማ ስብን ይይዛል። ይህ ጥምረት የምግብ መፈጨትን በማዘግየት የደም ስኳርሽ ስቴብል ወይም የተረጋጋ እንዲሆን ያደርገዋል። የውስጥ አካላትን ስብ የሚቀንስ የአካል ብቃት እንቅስቃሴ። ጥናቶች እንደሚያሳዩት የአካል ብቃት እንቅስቃሴ ከምግብ ይልቅ የውስጥ አካላት ስብን በመቀነስ ረገድ የበለጠ ኃይል አለው። ከባድ ስፖርት ወይም ራስሽን የምትቀጭበት እንቅስቃሴ አያስፈልግሽም። ትክክለኛውን አይነት ብቻ ምረጪ። እነርሱም መካከለኛ ካርዲዮ፣ እነርሱም እንደ ፈጣን የእግር ጉዞ፣ ብስክሌት መንዳት፣ ዳንስ፣ መሮጥ። ምንም የተለየ ነገር አያስፈልግሽም። የእግር ጉዞም ይረዳል። አዎ ይረዳል። በተለይ ደግሞ በየቀኑ የምታደርጊው ከሆነ። ችግሩ የእግር ጉዞ አይሰራም የሚለው ሳይሆን ሰዎች በሳምንት ውስጥ ውጤት ስለሚጠብቁ ነው። ቪዘራል ፋት ምላሽ የሚሰጠው ለወጥነት እንጂ ለከባድና ለአጭር ጊዜ ስራ አይደለም። ክብደቴ ለምን አይቀንስም? ይህ ብዙ ሴቶችን የሚያበሳጨው እውነት ነው።
ሚዛኑ ላይ ምንም ለውጥ ሳታይ ብዙ የውስጥ አካላት ስብ ወይም ቪዘራል ፋት ልታጠፊ ትችላለሽ። ምክንያቱም ስቡ እየጠፋ ያለው ከቆዳሽ ስር ሳይሆን ከውስጥሽ ካሉ ከአካል ክፍሎችሽ ዙሪያ ነው። ጉበትሽ ይሻሻላል፣ አንጀትሽ ይሻሻላል፣ ሆርሞኖችሽ ይረጋጋሉ። በአይንሽ ለውጡን ከማየትሽ በፊት አካላትሽ ያመሰግኑሻል። ቪዲዮውን ትተሽ ከመውጣትሽ በፊት ለኔና ለራስሽ አንድ ነገር እንድታደርጊ ይፈልጋለሁ። በዚህ ቪዲዮ ውስጥ ስለ ሰውነትሽ ያለሽን አመለካከት የቀየረ አንድ የተማርሽውን ነገር ወይም እስካሁን ስለ ቤሊ ፋት ወይም በሆድሽ አካባቢ ያለ ስብ ወይም ቦርጭ ማንም በግልጽ ያልነገረሽን ነገር ኮሜንት ላይ አሳውቂ። እያንዳንዱን ኮሜንት አነባለሁ። ይህንን ቪዲዮ ጠቃሚ ሆኖ ካገኘሽው ይጠቅማችኋል ብለሽ ለምታስቢያቸው ሰዎች ሼር አድርጊ። እናም ደግሞ ቪዲዮውን ላይክ ማድረግና ሰብስክራይብ ማድረግሽን እንዳትረሽ። Thank you for watching.